አሰሪ ያለምንም የጽሑፍ ማስጠንቀቂያ በቃል ብቻ መጥቶ ነገ ከሥራ ተባረሃል፣ ከእንግዲህ እዚህ ድርጅት ውስጥ አትታይም፣ ሕጋዊ መብትዎን ምን እንደሆነ ያውቃሉ? ወይስ ግራ ገብቶት አማራጭ እንደሌለው ሰው ዕጣ ፈንታውን ተቀብለው ዝም ብለው እቤትዎ ይቀመጣሉ? ጤና ይስጥልኝ። እንኳን ወደ ሕግን በቀላሉ ዩቲዩብ ቻናል በደህና መጣችሁ። ኃይለሥላሴ ገብረ እግዚአብሔር እባላለሁ። በአሰሪና ሠራተኛ የሥራ ክርክር ከፍተኛ ባለሙያ ነኝ። በሙያዊ ልምዴ በተደጋጋሚ እንዳስተዋልኩት ብዙዎቹን ስለ መብታቸው በቂ ግንዛቤ ከማጣታችን የተነሳ ብቻ ዓመታት የለፋንበትን ትልቅ ጥቅምና መብት በቀላሉ ስናጣ እንታያለን። አዎ፣ ይህንን ክፍተት መሙላትና ለተፈጠሩት ችግሮች ሕጋዊ መፍትሄዎቹን ማግኘት አለበት፣ ማሳወቅም ጭምር። የዚህ ቻናል ዋና ዓላማ አድርጎ የተነሳው ለዚሁ ነው። ቻናላችን ውስብስብ የሆኑ የሕግ አሰራሮችን በተመለከተ ማብራሪያ ለመስጠት ከፍትሐ ብሔር ወቅቱን ጠብቀው ከሚወጡ አዋጆችና መመሪያዎች እንዲሁም ሌሎች እንደየስርዓታቸው በማየት ያስተላልፋል። በተለይም የዛሬ ርዕሳችን በአንዱ አዋጅ ነው። እሱም በኢትዮጵያ የአሰሪና ሰራተኛ አዋጅ ቁጥር 1156 2011 መነሻ በማድረግ በአሰሪዎችና በሰራተኞች መብት ግዴታ ለሁሉም በሚያግባባ መልኩ በቀላሉ ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ለዛሬ መርሃ ግብራችን የመረጥኩት በጣም ወሳኝ በሆነ ነጥብ ሁላችንም በግልም ሆነ በመንግስት ስራ የተቀጠርን ሰራተኞች ሊያጋጥመን የሚችል በስራ ቦታዎች ላይ በብዛት የሚስተዋለውን ርዕስ ነው። እሱም ያለ አግባብ ከስራ መባረር ወይም አንሎውፉል ዲስሚሳል የሚባለው ነው። አንድ ሰራተኛ ጠዋት በሰላም ወደ ስራ ሂዶ ማታ የመባረር ዜና ሲሰማ የሚያጋጥመው ስነ ልቦናዊና ኢኮኖሚያዊ ወይም ማህበረሰባዊ ጫና ቀላል አይደለም። ሕጉ አሰሪን በፈለገው ጊዜ ሰራተኛ እንዲባረር ሙሉ ነፃነት አይሰጠውም። በጭራሽ። ስንብት ሊያደርግ የሚችለው በአዋጁ ላይ የተዘረዘሩት ሕጋዊ መብቶችና ቅድመ ሁኔታዎች ተሟልተው ሲገኝ ብቻ ነው። ታዲያ አንድ ሰራተኛ ያለ አግባብ ማለትም ያለ በቂ ሕጋዊ ምክንያት ከስራ ሲሰናበት በኢትዮጵያ የአሰሪና ሰራተኛ አዋጅ ቁጥር 1156 2011 መሰረት ሊያገኘው የሚችለው ሶስት ዋና ዋና መብቶችና ጥቅሞች ምንድን ናቸው? ጉዳይን ይበልጥ ግልጽ ለማድረግ እያንዳንዱ ነጥብ በዘርዘር አድርገንና በቀላል መንገድ እንያቸው። አንደኛ፣ የቅድመ ማስጠንቀቂያ ስርዓት ወይም የማስጠንቀቂያ ጊዜ ክፍያ። አንድ አሰሪ ሕጋዊ የሆነ የስንብት ምክንያት እንኳን ቢኖረው፣ ለምሳሌ የድርጅቱ ስራ መቀነስ ወይም የስራ መደቡ መሰረዝ፣ ሰራተኛውን በድንገት ነገ አትምጣ ሊለው አይችልም። ሕጉ አሰሪው እንደ ሰራተኛው የአገልግሎት ዘመን ርዝማኔ ለ1 ወር፣ ለ2 ወር ወይም ከዚያ በላይ የቅድመ የጽሑፍ ማስጠንቀቂያ እንዲሰጥ ያስገድዷል። ይህ የሚደረግበት ዋና ምክንያት ሰራተኛው ያንን ጊዜ ተጠቅሞ ሌላ ስራ እንዲፈልግ እድል ለመስጠትና እንደ ዜጋም ስነ ልቦናዊ እንዳይጎዳ ነው። ነገር ግን አሰሪ ይህንን ማስጠንቀቂያ ሳይሰጥ ሰራተኛው ካሰናበተ ያንን የማስጠንቀቂያ ጊዜ የሚተካ ሙሉ ደመወዝ ክፍያ ወይም ፔይመንት ኢን ሎው ኦፍ ዘ ኖትስ ለሰራተኛው በአንድ ጊዜ መክፈል ግዴታ አለበት። ሁለተኛ፣ የስንብት ክፍያ ወይም ሰርቪላንስ። ይህን ክፍያ ሰራተኛው ለድርጅቱ ለሰጠው አገልግሎትና ለደከመው ድካም እንደ ማካካሻ ወይም የሚሰጠው ሕጋዊ ጥቅማ ጥቅም ነው። በአዋጅ ቁጥር 1156 2011 መሰረት ሰራተኛው በድርጅት ውስጥ ካገለገለው ዘመን ጋር ተሰልቶ የሚሰጠው የስንብት ክፍያ አለ። ስሌቱ መነሻ አለው። ለመጀመሪያ ዓመት፣ ለሁለተኛ ዓመት እንዲህ እያለ ይሄዳል። አማካይ ቀን ደመወዝ ይከፈለዋል። ከዚያ በኋላ ላለው ለእያንዳንዱ ተጨማሪ ዓመት ደግሞ ስሌቱ እየታሰበ የሚታከልበት ይሆናል። ይህንን ዝርዝር ስሌት በሚቀጥለው ቪዲዮ በምሳሌ አሳያችኋለሁ። ሶስተኛ፣ ያለ አግባብ ከስራ የማሰናበት ካሳ ወይም ኮምፖዚሽን። ይህንን ከሁሉ በላይ ወሳኝ ነጥብ ነው። ስንብቱ የተደረገው ያለ በቂና ያለ ሕጋዊ ምክንያት ከሆነ አሰሪው ለሰራተኛ ተጨማሪ የካሳ ክፍያ ይከፍለዋል። ሰራተኛውም ያለ አግባብ ተሰናበትኩኝ፣ ስለዚህ ወደ ስራ ልመለስ ወይም ሕጋዊ መፈቅድልኝ ተገቢ ካሳ አይሰጠኝ የሚል ጥያቄ የማንሳት መብት ሕጋዊ መብት አለው። ነገሩ ይበልጥ ግልጽ ለማድረግ አንድ አጭር ምሳሌ ልንገራችሁ። ለዚህ ተብሎ ስማቸው የተቀየረው አቶ በቀለ በአንድ ድርጅት ውስጥ ለ5 ዓመታት በታማኝነት የሥራ ባለሙያ ነው። አንድ ቀን ጠዋት ስራ አስኪያጁ በቃላት መሟገት ስላልፈለገ ብቻ ከነገ ጀምሮ ወደዚህ ድርጅት እንዳትመጣ ተባረሃል አለው በዘበኛው። አቶ በቀለ ጥፋት አላጠፋም፣ የጽሑፍ ማስጠንቀቂያም አልደረሰውም። በዚህ ጊዜ አቶ በቀለ ዝም ብሎ እቤቱ መቀመጥ የለበትም። መብቱን ለማስከበር በየደረጃው ወዳለው የመንግስት ድርጅት ወይም አደረጃጀት ማለትም በመጀመሪያ በስራ ክህሎት ሚኒስቴር ስር ወደሚገኘው የስራ ክርክር ባለሙያዎች ዘንድ ቀርቦ አቤቱታ ማቅረብ ይችላል። እዚያ ማስታረቅ ካልቻለ ደግሞ ጉዳዩን ወደ ስር ክርክር ሰሚ ፍርድ ቤት ወይም ወደ ስራ ክርክር ሰሚ ቦርድ መክሰስ ይችላል። አቤቱታ ያቀረበው በየቦታው ምንድን ነው የሚሆነው? የአቤቱታ ፍሬ ነገሩ ምን ይሆናል?
እንዲህ ነው። ያለ አግባብ ከስራ ስለተሰናበትኩኝ ወደ ስራዬ ልመለስ፣ ካልሆነ ግን የስንብት ክፍያዬን፣ የማስጠንቀቂያ ክፍያዬንና ህጋዊ የካሳ ክፍያዬን ተሰልቶ ሊሰጠኝ ይገባል የሚል ይሆናል። ፍርድ ቤቱም ማስረጃዎችን መዝኖ አቶ በቀለ ወደ ስራ እንዲመለስ ወይም ከፍተኛ የካሳ ክፍያ እንዲያገኝ ይወስንለታል። ይህንን አቤቱታ ከባለሙያው ጀምሮ እስከ ፍርድ ቤት የሚሄድበት ሰፊ የሥነ ሥርዓት ህግ ሂደት ስላለው በሌላ ቪዲዮ በሰፊ ይመለስበታለሁ። እንግዲህ የዛሬ መልእክታችን ማጠቃለያ ህግን ማወቅ ራስን መከላከል ነው። መብታችሁን ካወቃችሁ ማንም ሰው ያለ አግባብ ሊበድላችሁ አይችልም። በሚቀጥሉ ቪዲዮዎች እያንዳንዱ ክፍያ የስንብትም ሆነ የካሳ ስሌቱ እንዴት በትክክል እንደሚሰላ በምሳሌ አስደግፌ በዝርዝር ይዤላችሁ እመለሳለሁ። ከስራ የመባረር ችግር አጋጥሟችሁ ያውቃል? ያጋጠማችሁ ካላችሁ ጻፉልኝ። ሌላ በግል ማማከር ለምትፈልጉ ካላችሁ የስልክ ቁጥር እና የኢሜይል አድራሻ ከቪዲዮ መገለጫ ወይም ዲስክሪፕሽን ላይ አስቀምጭላችኋለሁ። ይህ ቪዲዮ ጠቃሚ ሆነ ካገኛችሁ ሼር ማድረጉን እንዳትረሱ። በሚቀጥለው ቪዲዮ እያንዳንዱ ስሌት ይዤ እስከምንገናኝ ድረስ ሰላም ሁኑ። ደህና ሰንብቱ። ኃይለ ሥላሴ ነበርኩኝ። አመሰግናለሁ። ሰብስክራይብ፣ ላይክ እንዳትረሱ። በድጋሚ ቻው።